ሰላማችሁ ይብዛ ተመልካቾቻችን። አሁን የምንገኘው ዲስፔንሰሪ ወይ ፋርማሲ ወይንም መድኃኒት ክፍል ውስጥ ነው። ስለዚህ ውስጥ ገብተን ኮይራ ሶፍት ሲስተሙ ከማኑዋሉ ምን አይነት ልዩነት ይዞ እንደመጣ እናያለን። ተከታተሉ። እሺ፣ ሰላም ነው ወንድም? እግዚአብሔር ይመስገን ሰላም ነው። ስራ ጥሩ ነው? እግዚአብሔር ይመስገን ሰላም ነው። እስቲ ኮይራ ሶፍት ሲስተም ከመዘርጋቱ በፊትና ከተዘረጋ በኋላ ያው ወረቀት ነበር የምትጠቀሙት። ሲስተሙ እንዴት ይሰራል እስቲ? ኮይራ ሶፍትዌር ሲስተም በጣም አሪፍና ቀልጣፋ አሰራር ነው። ያው እኛ እዚህ ፋርማሲ ባለሙያ እንደመሆናችን መደብ ከኦፒዲ ወይም ከዛ ዶክተሮች መድኃኒት ፕሪስክራይብ አድርገው በሲስተም ነው የሚልኩልን። ይሄ የተላከው መድኃኒት ኦርደር የሚላል እሱ ላይ ገብተን መጀመሪያ ያው ዩዘር ኔም አለ እሱን አስገብተን ኦርደር የሚላል ኦርደር ላይ ከገባን በኋላ እያንዳንዱ የታዘዘው መድኃኒት በቁጥር ያሳየናል። ሰርች እያደረግን እሱን እናያለን። ከዛ ካሸር ጋር ብር ከፍለው እንዲመጡ ነው የሚደረገው። መጀመሪያ ዶክተሩ ከዛ እንዳዘዘ ያው አንድ ቁጥር ላይ ከፍለው ብር ቀጥታ ወደኛ ይመጣሉ። የከፈለውንም ያሳየናል፣ ያልከፈለውንም ያሳየን። በስተት ሳይወቁ ሳይከፍሉ ወደዚህ ከመጡ እኛ እዚህ ጋር ያልከፈለውን ሰው ስለሚያሳየን አንድ ቁጥር ላይ ወይም ደግሞ ካሸር ላይ ከፍላችሁ ብለን ወደዛ እንመልሳለን። ከዛ ውጭ የሰጠነውን መድኃኒት ደግሞ እንደሰጠነው ለማወቅ ሴል የሚላል እሱን ክሊክ እናደርጋለን። ያው እንደተሸጠ ያሳየናል። ያልተሸጠውን እዚህ ጋር እያየን ቀሪ መድኃኒቶችን ካሉ እሱን እንሰጣለን። ከዛ ውጭ የተበላሹ ወይም ሲያረጉ የተሰረቁ መድኃኒቶች ካሉ እዚህ ጋር ያሳየናል። ዳሜጅ ሪፖርት የሚላል እሱ ጋር እንመዘግባለን። ያው እሱ አክሴፕት ይባላል። በዛ መንገድ ነው የምንጠቀመው እና ኮይራ ሶፍትዌር በጣም አሪፍና ቀልጣፋ አሰራር ነው። ሌሎችም እንዲጋሩት መልእክታችንን እናስተላልፋለን። እናመሰግናለን ወንድማችን።